እስራኤል በጋዛው ላይ ካካሄደችው ጦርነት ጋር ተያይዞ በቀይ ባህር ላይ በሚተላለፉ መርከቦች ላይ ጥቃት በመክፈት የሚታወቁት የሁቲ አማጽያን ሁልጊዜም ለቀይ ባህር ስጋት ናቸው። አብዛኛውን የየመንን ክፍል የተቆጣጠሩት የሁቲ አማጽያን በሐማስና በእስራኤል ጋዛ ውስጥ ጦርነት ሲካሄድ በነበረበት ጊዜ ቀይ ባህርን አቋርጠው ወደ እስራኤል ወደ አውሮፓ የሚጓዙ ናቸው ያሏቸውን መርከቦች የጥቃት ኢላማ አድርገው ነበር። በቅርቡ እንኳን አጋራቸው የሆነችው ኢራን በአሜሪካና እስራኤል ለደረሰባት ጥቃት ከተከፈተባት ከወር በኋላ በቀይ ባህር በኩል በሚያልፉ መርከቦች ላይ ጥቃት እንደሚፈጽሙ ዝተዋል። በዛቻ ያላበቃው ነገሩ ዝምታን መርጠው ለረጅም ጊዜ ቢቆዩም በቅርቡ ጥበቃ የሚደረግላቸው ናቸው ባሏቸው የእስራኤል ወታደራዊ ይዞታዎች ላይ በሚሳኤል ጥቃት መፈጸማቸውን ሲገልጹ እስራኤልም ይህንኑ አረጋግጣለች። የየመንን ዋና ከተማ ሰንዓን ጨምሮ ሰሜናዊውንና ሌሎችንም የሀገሪቱን ግዛቶች የሚቆጣጠሩት ሁቲዎች የተጠናከረ ወታደራዊ ኃይልና የጦር መሳሪያ እንዳላቸው ከዚህ ቀደም በእስራኤልና በሳዑዲ ላይ በፈጸሟቸው ጥቃቶች አሳይቷል። ቡድኑ በኢራን ላይ የተከፈተውን ጦርነት በመቃወም አሁን በእስራኤል ላይ ጥቃት ከመክፈቱ ባሻገር በቀይ ባህር በሚተላለፉ መርከቦች ላይ ጥቃት እንደሚፈጽም ማስታወቁ ስጋትን ፈጥሯል። በኢራን በተዘጋው የሆርሙዝ ወሽመጥ ምክንያት የተናጋው የዓለም የነዳጅ እንቅስቃሴ ባለበት ሁኔታ ሁቲዎች በቀይ ባህር ላይ ጥቃት የሚፈጽሙ ከሆነ ቀውሱ እንደሚባባስ እየተነገረ ይገኛል። የሁቲዎች የቀድሞ ጥቃት በቀይ ባህር ላይ እስራኤል በሐማስ ለተፈጸመብኝ ጥቃት ምላሽ በጋዛ ላይ ለ2 ዓመታት ያካሄደችውን የማያባራ ጥቃትን ተከትሎ የሁቲ አማጽያን በርካታ ድሮኖችና ሚሳኤሎችን ወደ እስራኤል አስወንጭፈዋል። አሜሪካም በቀይ ባህር ላይ ያሉትን የጦር መርከቦች በመጠቀም የተወሰኑትን በማክሸፍ ሌሎቹን ደግሞ አቅጣጫቸውን በማስቀየር ጉዳት በማያደርሱባቸው ቦታዎች ላይ እንዲወድቁ ማድረጓን አሳውቃ ነበር። ሁቲዎች ተቆጣጥረዋቸው በሚገኙት ከየመን የባህር ዳርቻዎች በሚያስወነጭፏቸው ባላስቲክ ሚሳኤሎች እንዲሁም ድሮኖች ነው በቀይ ባህር በኩል የሚያልፉ መርከቦችን ኢላማ የሚያደርጉት። በዚህም ሳቢያ የዓለማችን ታላላቅ የመርከብ ጭነት መጓጓዣ ተቋማት የመርከቦቻቸውን የጉዞ አቅጣጫ በመቀየር በደቡብ አፍሪካ በኩል በመዞር ረዥም የባህር ላይ ጉዞ ማድረግን ምርጫቸውን አድርገው ነበር። በመካከለኛው ምስራቅ የአሜሪካ ወታደራዊ ዘመቻን የሚመራው ማዕከላዊ እዝ ወይንም ሴንቲኮም ሁቲዎች በቀይ ባህርና በእስራኤል ላይ ለሚፈጽሟቸው ጥቃቶች ሙሉ በሙሉ የሚደገፉት በኢራን መሆኑን አሳውቀዋል። ሁቲዎች በቅርቡ ለኢራን ያላቸውን አጋርነት ለማሳየት በቀይ ባህር የሚያልፉ መርከቦችን ኢላማ እንደሚያደርጉ ዝተው ነበር። ይህንንም ተከትሎ በወቅቱ የአውሮፓ የባህር ጉዞ ደህንነት ተቋም መርከቦች ከየመን የባህር ክልል እንዲርቁ አሳስበው ነበር። የአውሮፓ ህብረት የባህር ትራንስፖርት ደህንነት ተቋም በንግድ መርከቦች ላይ ጥቃት ሊፈጽሙ ስለሚችሉ በተለይ ከቀይ ባህርና ከኤደን ባህረ ሰላጤ እንዲርቁ አስጠንቅቋል። የአውሮፓ ህብረት የባህር ኃይል ተልዕኮን ጨምሮ እንዳስጠነቀቀው ከአሜሪካና ከእስራኤል ጋር ግንኙነት ያላቸው የንግድ መርከቦች ያላቸው ስጋት እስኪቀንስ ድረስ ከየመን የባህር ክልል መራቅ ለደህንነታቸው ጠቃሚ መሆኑን መክሯል። የደህንነት ተቋሙ ባወጣው ሪፖርት ላይ በቀይ ባህር ለሚተላለፉ ከእስራኤል ጋር ግንኙነት ያላቸው መርከቦች የስጋት ደረጃቸው ከፍተኛ ሲሆን፣ ሌሎች ደግሞ በመካከለኛ የስጋት ደረጃ ላይ ይገኛሉ ብሏል። የሁቲ አማጽያን እነማን ናቸው? ዓላማቸውስ ምንድነው? ሁቲዎች የየመን ታጣቂ ቡድን ሲሆኑ መሰረታቸውም ዛይዲስ በመባል የሚታወቁት የሀገሪቱ የሺአ ሙስሊም ነው። ቡድኑ በአውሮፓውያኑ 1990ዎቹ ሲቋቋም በወቅቱ የየመን ፕሬዚዳንት በነበሩት አሊ አብደላህ ሳሌህ አገዛዝ ውስጥ የተንሰራፋውን ሙስና ለመዋጋት በሚል ነበር። ስማቸውንም የወሰዱት ከንቅናቄው መስራች ከሁሴን አልሁቲ ነው። ራሳቸውንም አንሳር አላህ ወይም የአምላክ ደጋፊዎች ብለው ይጠራሉ። በአሜሪካ መሪነት ምዕራባውያን ኢራቅን መውረራቸውን ተከትሎ ሁቲዎች አምላክ ታላቅ ነው፣ ሞት ለአሜሪካ፣ ሞት ለእስራኤል፣ እርግማን ለአይሁዶች፣ ድል ለእስልምና የሚል መፈክርን ማሰማት ጀመሩ። እስራኤል አሜሪካና ሰፊውን ምዕራባዊ ክፍል የሚቃወምና በኢራን የሚመራው አክሲስ ኦፍ ሬዚስታንስ አባል መሆናቸውንም አስታወቁ። ከሁቲ በተጨማሪ ሐማስና ሄዝቦላህ የዚህ ጥምረት አካል ናቸው። ሁቲዎች በአሁኑ ወቅት በቀይ ባህር በኩል ወደ እስራኤል የሚያቀኑ መርከቦች ላይ ጥቃት ለመፈጸም የተነሱበት ምክንያት ዋናዋ ደጋፊያቸው
በተከፈተባት ጥቃት ምክንያት ነው። ምንም እንኳ በኢራን ላይ ጥቃቱ ከጀመረ ከአንድ ወር በኋላ ኢራንን ደግፈው በእስራኤል ላይ ጥቃት መሰንዘር ጀምረዋል። እንዲሁም በቀይ ባህር ላይ የሚያልፉ የጠላት የሚሏቸው መርከቦች እንደሚመቱ አሳውቋል። ሁቲዎች ሰፊውን የየመን ክፍል እንዴት ተቆጣጠሩ? ሁቲዎች በመጀመሪያ ላይ ከፍተኛ የፖለቲካ ጥንካሬ ማግኘት የቻሉት ፕሬዚዳንት አሊ አብደላህ ሳሌን በተኩት በፕሬዚዳንት አብዱራቡህ ማንሱር ሀዲ ላይ በተነሱበት ወቅት ነው። ይህም በአውሮፓውያኑ 2014 ወቅት ነው። ከቀድሞ ጠላታቸውና ከስልጣን ከተነሱት ፕሬዚዳንት ሳሌ ጋር ስምምነት ላይ ከደረሱ በኋላ እሳቸውም ወደ ስልጣን ለመመለስ አስበው ነበር። በቀጣዩ ዓመትም በየመን በሰሜናዊ ክፍል የሚገኘውን የሳዕዳ ግዛትን ተቆጣጠሩ። ይህም ዋና ከተማዋን ሰንዓን መቆጣጠር ያስቻላቸው ሲሆን ፕሬዚዳንት ሀዲንም ወደ ውጭ እንዲሰደዱ አስገድዷቸው። የየመን ጎረቤት የሆነችው ሳዑዲ አረቢያም ወታደራዊ ጣልቃ ገብነት በመፈጸም ፕሬዚዳንት ሀዲን ወደ ስልጣን በመመለስ የሁቲዎችን ኃይል ለማሸነፍ ሞከረች። ሳዑዲ በተባበሩት አረብ ኤሚሬቶችና ባህሬን በመደገፍ ነበር ወታደራዊ ጣልቃ ገብነቱን በየመን ውስጥ የፈጸመችው። ነገር ግን ሁቲዎች ከሀገር ውስጥ ባሻገር በውጭ ኃይሎች የተፈጸመባቸውን ጥቃቶች በመቋቋም ሰፊውን የየመንን ግዛት በመቆጣጠር ቀጥለዋል። በአውሮፓውያኑ 2017 የቀድሞ ፕሬዚዳንት አሊ አብዱላህ ሳሌህ ወደ ሳዑዲ ጎራ ለመቀላቀል ሲሞክሩም በሁቲ ታጣቂዎች ተገደሉ። የሁቲ አማጽያን በማን ይደገፋሉ? የሁቲ አማጽያን በሊባኖስ ውስጥ ከሚገኘው ከሺያው ታጣቂ ቡድን ሂዝቦላህ ጋር ጥብቅ ቁርኝነት አላቸው። ሂዝቦላህም ለሁቲ አማጽያን ከአውሮፓውያኑ 2014 ጀምሮ ሰፊ ወታደራዊ ስልጠናዎችን እየሰጠ መሆኑን ሽብርተኝነትን የሚዋጋው ኮምባቲንግ ቴሮሪዝም ሴንተር የተሰኘው የአሜሪካው የምርምር ተቋም አስታውቋል። ሁቲዎች ኢራንን በአጋርነት የሚያዩት ሲሆን ሳዑዲ አረቢያን ደግሞ ሁለቱም የጋራ ጠላታቸው አድርገው ነው የሚመለከቷት። ኢራን ለሁቲ አማጽያን የጦር መሳሪያ ታቀርባለችም የሚሉ ጥርጣሬዎችም ጎልተው ይሰማሉ። ሁቲዎች በአውሮፓውያኑ 2017 በሳዑዲ መዲና ሪያድ ላይ ያስወነጨፉትን ባላስቲክ ሚሳኤል ያቀረበችው ኢራን ናት በማለት አሜሪካና ሳዑዲ አረቢያ ከሰው ነበር። በተጨማሪም በአውሮፓውያኑ 2019 ሁቲዎች የሳዑዲ ነዳጅ ማምረቻዎችን ለማጥቃት የተጠቀመችባቸውን የክሩዝ ሚሳኤሎችና ድሮኖች የሰጠችው ኢራን ናት በሚልም ሳዑዲ አረቢያ ትከሳለች። ሁቲዎች በ10 ሺዎች የሚቆጠሩ የአጭር ርቀት ሚሳኤሎችን ወደ ሳዑዲ አረቢያ ያስወነጨፉ ሲሆን በተባበሩት አረብ ኤሚሬቶች ኢላማዎችም ላይ ጥቃት ሰንዝረዋል። እነዚህም መሳሪያዎች ለሁቲ አማጽያን ማቅረብ የተባበሩት መንግስታት በኢራን ላይ የጣለውን የጦር መሳሪያ እገዳን የሚጥስ ቢሆንም ኢራን በጭራሽ ክሱን አትቀበለውም። የሁቲዎች ጥንካሬና የመንን ምን ያህል ይቆጣጠራሉ የሚለውን ጥቂት እናንሳ። ዓለም አቀፍ እውቅናን የተሰጠው የየመን መንግስት የፕሬዝዳንቱ አመራር ምክር ቤት ነው። ፕሬዝዳንት አብዱራቡህ ማንሱር ሀዲ በአውሮፓውያኑ 2022 ስልጣናቸውን ለምክር ቤቱ አስተላልፈዋል። የምክር ቤቱ መቀመጫም በሳዑዲ አረቢያ መዲና ሪያድ ነበር። ሆኖም አብዛኛውን የየመን ህዝብ የሚኖረው በሁቲ አማጽያን ቁጥጥር ስር ባሉ አካባቢዎች ነው። ሁቲዎች በሰሜናዊ የሀገሪቱ ክፍል ግብር የሚሰበስቡ ሲሆን የሀገሪቱንም መገበያያ ገንዘብ ያትማሉ። የመንግስታቱ ድርጅት የጸጥታው ምክር ቤት ሁቲዎች በአውሮፓውያኑ 2010 ከ100 ሺህ እስከ 200 ሺህ የታጠቁ ወታደሮችና ያልታጠቁ ደጋፊዎች እንዳላቸው ገልጸዋል። ምክር ቤቱ ይህንን መረጃ በሁቲ እንቅስቃሴ ላይ ባለሙያ የሆኑትን አህመድ አልባህሪን ዋቢ አድርጓል። የተባበሩት መንግስታት ድርጅት በተጨማሪም በየመን ሁቲ አማጽያን የተመለመሉ 1500 ህጻናት በውጊያ ከ5 ዓመት በፊት ሞተዋል ብሏል። የሁቲ አማጽያን ረጅሙን የየመን የቀይ ባህር ጠረፍ ይቆጣጠራሉ። ከነዚህ አካባቢዎች ነው በመርከቦች ላይ ጥቃቶችን የሚፈጽሙት። ሁቲዎች ለቀሪው ዓለምና ለመካከለኛው ምስራቅ ሀገራት ወሳኙን የቀይ ባህር መተላለፊያ የሆነውን ባብኤል ማንደብን መዝጋት እንደሚችሉ ለማሳየት ፍላጎታቸውን ለማሳካት ጫና ማሳረፍ እንደሚችሉ ማሳየት ይፈልጋሉ። በተጨማሪም ሐማስንና ኢራንን የመሰሉት አጋሮቻቸው ያላቸውን አጋርነት ለማሳየት በቀይ ባህር ላይ ጥቃት የመፈጸም አቅም እንዳላቸው በተግባር አሳይተዋል። በተጨማሪም በጋዛ ጦርነት ወቅትና አሁን ደግሞ ኢራንን በመደገፍ ከየመን ወደ ደቡባዊ እስራኤል ሚሳኤሎችን በማስወንጨፍ ጥቃት ፈጽመዋል። ቀደም ሲል በእስራኤል ላይ በፈጸሙት ጥቃት ከእስራኤል በኩል የተሰጣቸው አጸፋ ከፍተኛ ዋጋ አስከፍሏቸዋል። በተፈጸመባቸው የአየር ድብደባዎች ከባድ ቁሳዊ ጉዳትን ከማስተናገዳቸው በተጨማሪ በርካታ መሪዎቻቸው ተገድለውባቸዋል።